በእርግጠኝነት ለኢቪያችን ከግሪድ ኃይል ተወስዶ ቻርጅ በሚያደርጉበት ወቅት በርካታ የኢቪ ቁልፍ አካላት ወደ ባትሪ ለማስተላለፍ እና ለመቆጣጠር አብረው ይሰራሉ። ከመጀመሪያው ጀምረን በዝርዝር እንያቸው። አንደኛ፣ ዋናው የመብራት ኃይል ክፍል ወይም ግሪድ በተመለከተ። የኤሌክትሪክ ግሪድ ከተለያዩ ኃይል ማመንጫዎች የሚመነጨውን ኤሲ ከረንት በማስተላለፍ እና በማከፋፈያ ኔትወርኮች ለመኖሪያ ቤቶች፣ ለንግድ ድርጅት እና የኃይል መስጫ ጣቢያዎች የሚያሰራጭ ዋና የኃይል ምንጭ ነው። ለምሳሌ ለኤሌክትሪክ ተሽከርካሪዎች የግሪድ ዋና ሥራው ከተለያዩ ማመንጫዎች የሚቀርቡት ኃይል ለቻርጂንግ ስቴሽን ወይም ኢቪኤስ ያቀርባል። የሚቀርበውን ኃይል በቮልቴጅና በፍሪኩዌንሲ ይመጥናል። ማለት በአገራችን ተጨባጭ ሁኔታ 220 ቮልት በሲንግል ፌዝ ወይም 380 ቮልት በስሪ ፌዝ ኤሲ በ50 ሄርትዝ ፍሪኩዌንሲ መጥኖ ያስተላልፋል። በቀጣይ ሁለተኛውን ኮምፖነንት ሾርት ቪዲዮ በክፍል 2 እናያለን። ቻው።